ከአሜሪካው ፕሬዝዳንት ዶናልድ ጄ ትራምፕ የምንሰርቀው ወሳኝ ልምድ ከፈጣሪ ቀጥሎ በራስ ማመን። ምን መሰላችሁ? ትልቅ ነገር አሰብክ አይደል? ፈለግክ አይደል? የሚያሳካው ማን ነው ተባባለ? ፈጣሪ። ፈጣሪ በማን ውስጥ አድሮ ነው የሚያሳካው? በአንተ ውስጥ። አየህ፣ ብዙ ሰዎች ከፈጣሪ ቀጥሎ በሰው ያምናሉ። የሆነ ሰው መጥቶ ህይወቴን ይቀይረዋል፣ ያስተካክለዋል፣ እድል ይሰጠኛል፣ ብድር ይሰጠኛል፣ የሆነ ነገር ያመቻችልኛል ይላሉ። በፍጹም ከፈጣሪ ቀጥሎ በሰው ሳይሆን በራስህ ነው ማመን ያለብህ። በነገራችን ላይ በራስህ እመን ሲባል ትዕቢት አይደለም፣ ኩራት አይደለም፣ አጉል ንቀት አይደለም። በራስህ ማመን ማለት አንተ ውስጥ ያለው የፈጣሪ መንፈስ ስራውን ይሰራል ማለት። ከሰዎች መጠበቅ ልብ ይሰብራል። ከፈጣሪ ቀጥሎ በሰዎች አትጠብቅ። ምክንያቱም ሰው ቃሉን ይረሳል፣ ሐሳቡን ይቀይራል። ትላንት የተናገረውን ዛሬ ላይ ደግመው ይችላል፣ ፊቱን ያዞራል። ስለዚህ በራስህ ማመን ስትጀምር ግን እኔ ከነድክመቴ ከነጉድለቴ ይህንን ማሳካት እችላለሁ፣ መቀየር እችላለሁ ስትል ግን ነገሮች መቀየር ይጀምራሉ። ስለ ጉድለትህ ብቻ የምታስብ ከሆነ አትቀየርም። ብዙ ሰዎች እኔ እኮ ይሄ ይጎለኛል ይላሉ። እኔ እኮ እድሜ አልደረሰም ገና ነኝ ይላሉ። እኔ እኮ እድሜ አልፏል አርጅቻለሁ፣ ለዚህ ነገር ለዚህ ቦታ አልመጥንም ይላሉ። ዕውቀት የለኝም፣ ልምድ የለኝም፣ ሰው አይወደኝም፣ ሰው አይፈልገኝም ይላሉ። ድክመታችሁን ዘርዝሩ ቢባሉ ደስ ብሏቸው ይዘረዝራሉ። ነገር ግን እስኪ የሆነ ነገር ሞክሩ፣ ጥንካሬያችሁ ምንድን ነው ቢባሉ ግን ምንም የሚያወሩት ነገር የለም። መጀመሪያ የጥንካሬዎች ሁሉ መጀመሪያ እኔ እችላለሁ፣ እኔ ውስጥ ያለው ፈጣሪ ይችላል፣ እንዳሳካ ያደርገኛል ብሎ መነሳት። ፒርስ ሞርጋን የተባለ ጋዜጠኛና የፖለቲካ ተንታኝ በአንድ ወቅት እንዲህ ብሎ ነበረ። በጣም አስቂኝ ነገር ነው እየተካሄደ ያለው አሜሪካ ውስጥ። በጣም የረጅም ጊዜ ልምድ ያላት የበሰለች፣ የተወደደች፣ የተከበረች አንጋፋ የሆነች ፖለቲከኛና ምንም ብቁ ያልሆነ የቢዝነስ ሰው ለትልቁ ስልጣን ተወዳደሩ ይለናል። ይሄ ማለት ዝም ብላችሁ አስቡት። ሂለሪ ክሊንተን በጣም ብዙ ልምድ አላት በፖለቲካ። ባሏ የአሜሪካ ፕሬዝዳንት ነበር። እሷ የውጭ ጉዳይ ሚኒስትር ነበረች። አሁን በዚህ ሰዓት ለምሳሌ ማርኮ ሩቢዮ የተባለው ሰው የውጭ ጉዳይ ሚኒስትር ነው የአሜሪካ። ያኔ ደግሞ ሂለሪ ክሊንተን የውጭ ጉዳይ ሚኒስትር ሆና ሰርታለች። ስለዚህ እቺ ሴት የቀራት አንድ ደረጃ ነው ወደ ስልጣን ለመውጣት። ትልቅ ፖለቲከኛ ናት፣ ትልቅ ልምድ አላት። ዋሽንግተን ውስጥ ቆይታለች። ከልጅነቷ ጀምሮ ፖለቲካን ያጠናችው። ፖለቲካው ስትሳተፍ ነበር። የመንግስት አስተዳደርን ታውቃለች፣ ትረዳለች። ዶናልድ ትራምፕ ደግሞ የቢዝነስ ሰው ነው። ምናልባት ደግሞ የቴሌቪዥን ሾው አቅራቢ ነበረ። ዲአፓረንቲስ የሚባል ተከታታይ ሾው ነበረው። ከዛ ውጪ የመንግስት አስተዳደር ፖለቲካ የሚያውቀው ነገር የለም፣ ልምድ የለውም፣ ዕውቀት የለውም። በዚህ ዓለም መስፈርት ለዛ ኦፊስ ወይም ለዛ ስልጣን የሚገባ ሰው አይደለም። መጨረሻ ላይ የተፈጠረውን ግን ታውቁታላችሁ። ማጆሪቲ ቮት ወይም አብዛኛው ሰው እሷን መረጠ። ነገር ግን አላሸነፈችም። ለምን ካላችሁ በአሜሪካ ፖለቲካ ብዙ ሰው የመረጠው ሳይሆን የሚያሸንፈው ኤሌክቶራል ቮት በሚባለው ወይም በከተሞች ኮታ መሰረት እያንዳንዱ ከተማ ባለው ፖይንት፣ ያ ፖይንት ተደምሮ ከፍተኛ ያመጣው ያሸንፋል። በጣም ተቀራራቢ በሆነ ፖይንት ዶናልድ ትራምፕ አሸነፈ። ሁሉም እንዲወድህ አትጠብቅ። አንድ ወጣት ልጅ ነው፣ ትንሽ ሞኝነት ያጠቀዋል። አባቱን ሄደና አባዬ ሁሉም ሰው እኮ ይወደኛል አላቸው። አባት መለሱ፣ ድሮስ ጅል የሆነን ሰው የማይወደው ማን አለ አሉት። አየህ፣ በህይወት ውስጥ ሞኝ ካልሆንክ፣ በሰዎች ፍላጎት የምትነዳ ካልሆንክ ሁሉም እኩል ሊወድህ አይችልም። ስለዚህ ይህን ማወቅ አለብህ። ሁሉንም ስለማስደሰት መጨነቅ የለብህም። የውድቀት መንገድ ሁሉን ለማስደሰት መጣር ነው። ግን እንዲያከብሩህ አንተ ራስህን አክብረው። አየህ፣ ሰዎች ባይወዱህ ራሱ ሊያከብሩህ ይገባል። ያኔ ሲያከብሩህ ባይወዱህ ራሱ ሐሳብን ያደምጡታል። አሪፍ ነገር ስለምታወራ ይሰማል።